ወንድነትን ዝቅ የሚያረጉ አራት ነገሮች። አንደኛው ባዶ ኪስ። አንድ ወንድ ገንዘብ ከሌለው ድምጹም አውሮ ይጠፋል። የፈለገ ብልህና ጀግና ወንድ ልትሆን ትችላለህ፣ ግን ኪስ ባዶ ከሆነ ማንም ሰው አያዳምጥም፣ አይሰማም። ቤተሰቦችህም ቢሆኑ እንኳን አያዳምጡም፣ አይረዱም። ስለዚህ ኪስ ውስጥ ገንዘብ ከሌለ ወንድነት ዝቅ ይላል። ማንም ሰው አያከብርም፣ አይወድህም። በእያንዳንዱ ቀን በእያንዳንዱ ሰዓት ገንዘብ የምታገኝበትን ራስን የምታስከብርበትን መንገድ መፈለግ ይኖርብሃል። ሁለተኛው ህልምህን ለሌላ ሰዎች ማካፈል። ህልምህን ለሌላ ሰዎች የምታካፍል ከሆነ ያ ህልም ይጠፋል፣ ያ ህልም በሐሳብ ይቀራል። ለምን? አብዛኛውን ሰዎች ሎ የሆነ አስተሳሰብ ነው ያላቸው። የፈለገ ሙከራ ብታረግ፣ ፌል ብታረግ፣ በፍጹም ለሰዎች ሐሳብህን፣ ህልምህን፣ ፐርፐዝህን እንዳትናገር፣ እንዳታወራ። አለበለዚያ እዛ ህልም ላይ መጥፎ ነገር በመናገር ያንን ነገር ያዘጉታል። ሶስተኛ በብር ብዙ ነገሮችን ማረግ አትችልም። አብዛኛውን ወንዶች ክብራቸውን ያጡበት መንገድ ይሄ ነው። በብር ያንተን ወንድነት ልትገዛው አትችልም። በብር ቤት እንጂ ቤተሰብ ልትገዛ አትችልም። በብር ሴት እንጂ ፍቅር ልትገዛ አትችልም። በብር ሰዓት እንጂ ያንተን ጊዜ ልትገዛ አትችልም። በገንዘብ አልጋን እንጂ እንቅልፍን ልትገዛው አትችልም። በገንዘብ ምግብን እንጂ አበታይትህን መግዛት አትችልም። በገንዘብ ዶክተርን እንጂ ጤናን መግዛት አትችልም። ወንድሜ አንዳንድ ነገሮች ማለት ነው በገንዘብ እንደማይገዙ መረዳትና መገንዘብ ይኖርብሃል። ለዛ ነው አንዳንድ ጊዜ የወንድነት ማንነት ዝቅ እያለ የመጣው። ምክንያቱም በገንዘብ የሆነ ነገሮችን ለመግዛት ስትሞክር ክብርን እያጣው ትመጣለህ። አራተኛው ተራ ህይወት መኖር። በየቀኑ በየሰከንዱ የሚያሻሽል ነገር የማታረግ ከሆነ የማትፈጽም ከሆነ የወንድነት ማንነት በራስ ጊዜ ታጧለህ፣ ትገለዋለህ። ወንድ ኮንክ አዳምጠኝ። አሁን ከምነግር ነገሮች ካራቅ እመነኝ፣ ህይወት ይበላሻል፣ ይመሰቃቀላል። አንደኛው መጥፎ ሱስ። አዝናለሁ ግን ወንድሜ ወንድ እስከሆንክ ድረስ የሆነ ሱስ ይኖርብሃል። ግን ወንድሜ ያን ሱስ ከህይወት እስካላስወጣውና እስካላስወገድከው ድረስ እድሜ ልክህን አብሮ ይኖራል። ስለዚህ ያንን ሱስ አስወግደው ከህይወት። ሁለት ከማይሆኑ ሰዎች ጋር መሆንን አቁም። አንተን የማያከብሩ ከሆነ፣ ዓላማን የማይደግፉ ከሆነ፣ አንተን የማያከብሩ ከሆነ ከነሱ አጠገብ ጥፋ። እነሱን ከህይወት ከት አርገ አስወጣቸው፣ አስወግዳቸው። ሶስተኛው ከማታፈቅር ሴት። ይህንን ነገር ደጋግሜ ነገር አለው። እማትወድ ልጅ ወይ ደግሞ እማታፈቅር ልጅ ያንተ ልታረጋት አትችልም። ኢቭን ገንዘብ ቢኖር ራሱ ያንተ ልታረጋት አትችልም። በገንዘብ ልትገዛት ትችላለህ፣ ግን ማንነቷን አትገዛው። ስለዚህ የማትወድ ከሆነ የማታፈቅር ከሆነ እሷ ላይ ተስፋ ቁረጥ። ምክንያቱም እዚህ ምድር ላይ በጣም ብዙ ሴቶች አሉ አንተን የሚወዱ፣ የሚያፈቅሩ፣ የሚያከብሩ። እነዛን ሴቶች እንዳታጣቸው። አራተኛው ራስን አትዋሽ። ብዙ ጊዜ ትናገራለህ የሆነ ነገር እንደምትጀምር፣ የሆነ ነገር እንደምታረግ። ነገር ግን አሁን የት ነው ያለው? ራስን ዋሽተህ የማይሆን ቦታ ላይ ነው ያለው። ስለዚህ ራስን ዋሽተን አቁምና ያሰብከውን ራስ የነገርከውን ነገር አርገው፣ ተግብረው። አምስተኛው ይህንን ቻናል ፎሎ ባለማድረግ ትጸጸታለህ። ምክንያቱም እንደዚህ አይነት ጠቃሚ ቪዲዮዎችን አታገኝም። የወንድ ማንነትን የሚጨምሩ ነገሮች። አንደኛው ተዋት። ካልፈለገች አትፈልጋት። ቴክስት ካልጻፈችልህ ቴክስት እንዳትጽፍላት። የማትፈልግ ከሆነ አትፈልጋት። ይኸውልህ ብራዘር፣ ሲግማው አንተ ነህ፣ ወንዱ አንተ ነህ፣ አለቃው አንተ ነህ፣ ንጉሱ አንተ ነህ። ንጉሱ ተከታዩን አይከተልም፣ ተከታዩ ነው ንጉሱን የሚከተለው። ስለዚህ እስክትከተል ድረስ ካጠገቧ ጥፋ። ሁለተኛ የማይፈልጉን ሰዎች መፈለግ አቁም። እነሱ ህይወት ላይ እንድትመጣባቸው፣ ከነሱ ጋር እንድትሆን፣ ጊዜን ታይምን ልታሳልፍ ከማይፈልጉ ሰዎች መራቅ ይኖርብሃል። ምክንያቱም እዚህ ምድር ላይ ክብርን ዝቅ ከሚያደርጉ ነገሮችና ቦታዎች መሃል አንዱ የማትፈለግበት ቦታ መገኘት ነው። ሶስተኛው የማያከብሩን ሰዎች እንዳታከብራቸው። ለአንተ ምንም አይነት ክብር የሌላቸውን ሰዎች አንተም ለነሱ ምንም አይነት ክብር እንዳይኖርህ። እነሱ ከናቁ አንተም ናቃቸው። እነሱ ባየ ቁጥር አንተም ተመልከታቸው እንጂ እነሱ እንዳይደብራቸው ብለህ
ሲግማን ብለህ የምታስብ ከሆነ አረማመድን ከሆነ ማስተካከል አለብህ። እንደ ጅል አትራመድ። ረጋልና አስገራሚ የሲግማ አረማመዶችን በዚህ ቪዲዮ ላይ እነግርሃለሁ። እንደ ሲግማ መራመድ ከጀመርክ ከሲግማም አልፎ አትራክቲቭና ማራኪ ወንድ ትሆናለህ። ግን የመጨረሻውን የአረማመድ አይነት እንዳንበሳ ያደርጋል። አንደኛው ረጋ ብለህ ተራመድ። ለምንም ነገር ግድ እንደማይሰጠው ሰው ሆነ መንገድን ተጓዝ። ከፊት ለፊት ራሱ መሰናክል ቢያጋጥም መንገድን እንዳትቀይር። በትክክለኛው መንገድ እንደምትሄድ ከታወቀ ዝም ብለህ ረጋ ብለህ ተጓዝ። ለስራም ሆነ ለትምህርት ቤት ረፍዶብህ ይሆናል፣ ግን ለመሮጥ እንዳትሞክር፣ ረጋ በል። ሁለተኛው ሰውነትን አስተካክለህ ተራመድ። ሁሌ መንገድ ላይ ስትሆን ትከሻን ወደፊት አድርገህ ደረትን ወደፊት ገፍተህ ከአንገት ትንሽ ቀና ብለህ ተራመድ። በዚህ ጊዜ ኮንፊደንስ ይኖራል። አትርበተበት፣ በራስ መተማመን ይጨምራል። ግን በጭራሽ መንገድ ላይ እየተራመድክ ስልክን እንዳትጠቀም፣ አለበለዚያ ከሰውነት የሚወጣው እንቅስቃሴ ኮንፊደንስን ያጠፋዋል። ሶስተኛው ሰውነትን ሪላክስ አድርገው። የትኛውንም ስቴፕ ስትራመድ እያንዳንዱን እርምጃ ተቆጣጠረው። አይኖችን ደግሞ ወደታችና ወደ ላይ ብቻ አቲ፣ ወደ ጎን ዞር ብለህ መቃኘትም አለብህ። አራተኛው ስትራመድ እንዳንበሳ ተራመድ። አስታውስ፣ አንበሳ የጫካ ንጉሥ የሆነው በግዝበቱ በፍጥነቱ ወይም ደግሞ በብልህነቱ አይደለም፣ በአረማመዱና በአመለካከቱ ነው። ስለዚህ አንተም አረማመድና አስተሳሰብ እንዳንበሳው አድርገው። ከዛ ትክክለኛ ሲግማ ምን አይነት እንደሆነ ታሳያችኋል። በዛው አንድ መልእክት ልንገራችሁ። ስለ ሲግማ ሞቲቬሽናል ቪዲዮ እየሰራው ስለሆነ እንዳያመልጣችሁ ፎሎ እና ሰብስክራይብ ማድረግ እንዳትረሱ። ማንም ያልተናገራቸው ሚስጥራዊ ምክሮች። አንደኛው አፍን ተቆጣጠረው። ስለምታወራና ስለምትናገር ነው ያንን ነገር ልታሳካውና ልታገኝ ያልቻልከው። ሁለተኛው ራስን ለሰዎች አጋልጣ አትስጥ። በክብር ከመጡ ዝም እንዳትላቸው። ራስን ለማስከበር ማድረግ ያሉብን ነገሮች ማድረግ ይኖርባል። ሶስተኛው የሰጡውን ነገር ለመቀበል አትሞክር። አብዛኛው ሰዎች ማለት ነው ካንተ ጥቅም ነው እንጂ የሚፈልጉት አንተ መጥቀም አይፈልጉም። አብዛኛው ሰዎች ራስ ወዳድ ናቸው። ሁሌም ይሄንን አስታውስ። አራተኛው ሁሌም ተነስ። ማድረግ መስራት ያለብን ነገር መስራት ይኖርባል። ኤክስኪውዝ የሚባል ነገር የለም። አምስተኛው ባለ ነገር አመስግን። ባለ ነገር የማታመሰግን ከሆነ ያለህም ነገር ይወሰድባል። ስድስተኛው አንተን የያዘ ነገር ቢኖር አንተ መልቀቅ የማትፈልገው ነገር ሊሆን ይችላል። ስለዚህ ያችን ልጅ ተዋት፣ ያን ሱስ አቁመው። ሰባተኛው የሆነ ነገር ለመግዛት ስትሞክር ዋጋውን ሳትመለከት የምትገዛው ከሆነ ሰዓትን ሳትመለከት መስራትና ማድረግ ያለብን ነገር አድርገው ተግብረው። ስምንተኛው ፈጣሪ የሆነ ሰው ሕይወት ውስጥ የሚያስገባው ለሆነ ሪዝን ነው። ዘጠነኛው ስኬታማ ልትሆን ስትል ማለት ነው ሰይጣን መጥቶ በርን ያንኳኳል። ስለዚህ ሁሌም ጥንቃቄ ማድረግ ይኖርብሃል። አስረኛው ሁሌም ማለት ነው ራስን የሚያስደስቱ ነገሮችን የምታረግ ከሆነ ሰዎች ሁሌም በአንተ ይናዳሉ፣ በአንተ ይቀናሉ። 11ኛው ስለ ራስህ ሕይወት በረም በማሰብ መጨነቅ ከጀመርክ አዝናለሁ፣ አብዛኛው ጓደኞችን ሉዝ ማድረግን አቅም ትጨምሯለህ። አባቴ ያልመከረ ምርጥ ምክሮች። አንደኛው በቻልኮ መጠን የምታገኘውን ገንዘብ በማይረቡ ነገሮች አታቃጥላቸው፣ አታጥፋቸው፣ በተለይ በቁማርና በመጠጥ። ሁለተኛው የቤተሰቦችህን ምክር አዳምጥ። እዚህ ምድር ላይ ለአንተ ጥሩ ነገር የሚያስቡትና የሚመኙት ሰዎች ቢኖሩ ቤተሰቦች ብቻ ናቸው። ሶስተኛው ጓደኞችን መርጥ ያዝ። ወደ ጥሩም መጥፎም ነገር ከሚከቱ ሰዎች አንዱ እነሱ ስለሆኑ። አራተኛው ብዙውን ጊዜ ብቻህን አሳልፍ። ሞር ራስ ላይ መስራት ከፈለግ ግን የሲጋ ችግር ካለብህ ይህንን ነገር ዝለለው። አምስተኛው ራስን አስተምር። ማንበብ ጥቅም የለውም። አንድ ነገር ማድረግ ማሳካት ከፈለግ ያንን ነገር አርገው ተግብረው። ስማኝ ወንድሜ፣ በማንበብ ብቻ ዋና ልትለምድ አትችልም። ስለዚህ ዋና መልመድ ከፈለግ አክሽን ያስፈልጋል። ከዛ ነገር ትምህርት ውሰድ። ስድስተኛው የሆነ ሰው ስላልወደደ ስላላፈቀረ አታስብ፣ አትጨነቅ። መጀመሪያ ራስን መውደድ፣ ራስን ማፍቀር ጀምር። ተማሪ ኮንክ አሁን የምነግርህ ነገሮች ተግብር። በጣም አስፈላጊና ኢምፖርታንት ናቸው። ትምህርት ቤት ራስን ማስከበር ከፈለክ ማለት ነው። አንደኛው አትላጥ፣ ሸዋ አትስራ። ተማሪዎችን ስትመለከት ይሆናል፣ ሴቶችን ስታይ ይሆናል፣ ካንተ በታች ያነሱ ወንዶችን ስትመለከት ይሆናል። እነሱ ፊት ለፊት መልክ ለመስራት ራስን ከፍ ለማድረግ እንዳትሞክር። ምክንያቱም እንደዚህ የምታረግ ከሆነ የራስን ክብር በራስ ጊዜ ሉዝ ታረጋለህ፣ ታጣዋለህ። ሁለተኛው ዩኒፎርምን በስትክክል ልበስ። ተማሪዎችን ወይ ደግሞ ሴቶችን ለመማረክ ብለህ ዩኒፎርምን ለማውለቅና ተማሪዎችን ለመማረክ እንዳትሞክር። አሁንም ክብርን ነው ሉዝ የምታረገው። ሶስተኛው ተማሪዎች ላይና አስተማሪዎች ላይ ሙድ ለመያዝ እንዳትሞክር። ሙድ የምትይዝ ከሆነ ወንድሜ
ትልቁ ፋራ አንተ ነህ እንጂ እነሱ አይደሉም። አራተኛው ሴቶችን ሰላም በምትልበት ጊዜ የተረጋጋ ይሁን። ብዙ ጊዜ የምታቅፋቸው ከሆነ ብዙ ጊዜ የምታወራቸው ከሆነ ማለት ነው እነዛ ሴቶች ይገምተዋል፣ እነዛ ሴቶች ይንቁሃል። ስለዚህ የተረጋጋ ሰላምታ ይበቃል። በፍጹም ደግሞ እንዳታቅፋቸው። አምስተኛው መጥፎ ጓደኛ ይቅርብ። በዚህ ጊዜ ማለት ነው መጥፎ ጓደኛ የምትይዝ ከሆነ ሱስ ትጀምራለህ፣ መጥፎ ነገሮችን ታወራለህ፣ የማያን ቦታዎች ትውላለህ። ባጭሩ አስተሳሰብና አመለካከት ዳሜጅ ይሆናል። ስለዚህ ጓደኛ መርጠህ ያዝ። ስድስተኛው በኮንፊደንስ ተራመድ። ማንንም እንዳትፈራ። ትምህርት ቤት ውስጥ ራስን ከተማሪዎች በላይ አድርገህ ማሰብ ይኖርብሃል። እናም ተማሪዎችን ስታዋራ ይሆናል ስታናገር አይናቸውን እያየ አናግራቸው በኮንፊደንስ። ያኔ ራስን ትምህርት ቤት ውስጥ ታስከብራለህ። ከተናገርኩት 6 ሀሳብ ውስጥ የትኛው ተመቸ? ኮሜንት ላይ እስቲ ሐሳብን አስቀምጥልኝ።